እስካሁን የመጣነው ዋዜማው ላይ ነው። ወደፊት የምንሄደው አይነቱ ላይ ነው። እስካሁን በዋዜማው ላይ ነው ያለነው። የመከራ ዋዜማ የፈተና ዋዜማ ነው። ወደፊት የምንቀጥለው የመከራ አይነት ላይ ነው። እንፈተናለን። ውስጥ እንፈተናለን፣ ውጭ እንፈተናለን። ሰላም ያሳጣናል። እንስቃለን፣ እናወራለን፣ አይሰማንም። ምን እንደጠፋ አናቅም። መኖር ነው። እንበላለን፣ እንጠጣለን፣ አለቀ። እንደርሳለን፣ እንመለሳለን፣ አለቀ። ምን አይነት ክርስትና ይኑረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን። እንዳንናገር ይጨንቀናል። ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው የምንከተለው? አስቡ። እኛ የመከራ መዓት እንደ ድንጋይ ወፍጮ እየመንደመዥ እየዞረ ታቹነን ምንደንስ ሰዎች ነን። እኛ የቤተ ክርስቲያን ጥፋት ታች ላይ እየጮኸ እየዞረብን እኛ እናወራለን። አሁንም አይገባንም። ሞትም አያግባባንም። መከራም አያግባባንም። የቤተ ክርስቲያን ጉስቁልናም አያግባባንም። የክርስቲያኖች መንፈሳዊ ሕይወት መጓደልም አያግባባንም። በየቤታችን ይጠፋብናል። ወዴት መሄድ እንዳለብን አቅጣጫ አናይም። ሁሉን ጭተን ተከተልህ። እንዴት እንከተለው? እንዴት ነው የምንከተለው? ትናንት ነበርን፣ ዛሬም አለን። እንዲህ ነው የምንቀጥለው ወይስ ለውጥ እናመጣለን? ታላቋን ቤተ ክርስቲያን ትንሽ አድርገን እንቀጥላለን? ዋጋ የተከፈለባትን ያለ ዋጋ ጥለን እንቀጥላለን? ወይስ ቤተ ክርስቲያንንም እኛ ሰው ሆነን እናስቀጥላለን?